of some people behind the mask who are ሳውዲ አዲስ ንቅናቄ ተነስቷል። ይህም ንቅናቄ ጭንብል ያደረጉ ወጣቶች በማህበራዊ ሚዲያ ላይ ወጥተው ነፃነት ተነፍገናል ሲሉ ድምጻቸውን አሰምተዋል። በማህበራዊ ሚዲያ ላይ የተለጠፉት ማንነታቸው ያልታወቀ ቪዲዮዎች በሳውዲ አረቢያ ሙስናና ነፃነት አፈና የሚሉ ሲሆን ይህም ትልቅ ክርክር አስነስቷል። በሳውዲ አረቢያ ኑሮ ደረጃ ደስተኛ ያልሆኑ የሚገልጹና ገዢው አልጋ ወራሽ መሐመድ ቢን ሰልማን እንዲወድቁ የሚሹ ጭንብል የለበሱ ግለሰቦችን ያሳተፈ ተከታታይ ቪዲዮ በዚህ ሳምንት በማህበራዊ ሚዲያ እየተዘዋወረ ይገኛል። በርካቶችም ይህንን ቪዲዮ እየተቀባበሉት ይገኛሉ። ፊቶቻቸውና አይኖቻቸው በተሸፈኑ ድምጻቸውን በተቀየሩ ወጣቶች የተለጠፉት እነዚህ ቪዲዮዎች መንግስት ለከፍተኛ መዝናኛ ዝግጅቶችና ግዙፍ ፕሮጀክቶች በሚያወጣው ወጪ የዜጎቹ ኑሮ እያሽቆለቆለና የኢኮኖሚ ዕድል እጦት የሚሉትን ትኩረት ይስባል። በመንግስታቸው በውስጥ ፖለቲካ ውስጥም አለመረጋጋት እንዳለና መሐመድ ቢን ሰልማንም ከስልጣናቸው እንዲወርዱ ጠይቀዋል። ዘገባውን ያወጣው ሚድል ኢስት እንደሚለን ቪዲዮዎቹ የተለቀቁት በዋነኛነት ያልታወቁ መለያዎች በቲክቶክ ላይ ነው። እናም በተለያዩ በማህበራዊ መድረኮች ላይ በድጋሚ ሲጋሩ አይተዋል። ይህም ውግዘትና ውዳሴን አስነስቷል። ማህበራዊ ሚዲያ ተጠቃሚ በአሁን ጊዜ በሀገራችን ነፃ ወጣቶች የሚመራ ኃይለኛ ንቅናቄ እናስተውላለን። በድፍረት ለህጋዊ መብቶች ለነፃነትና የራሳችንን እድል የመወሰን መብትን ከምናገኝ ድረስ ንቅናቄውን አናቆምም። እነዚህ ወጣቶች በመንግስት ውስጥ ለተጨቆኑ ሰዎች ድምፅ እየሆኑላቸው ነው ብለዋል። ድምፅ በተከለከለበት ሀገር ጭንብል የተጎናጸፈው ሰው የመገለልና የስርዓቱን አምባገነንነት ለማመልከት ነው ተብሏል። ከጭንብሉ ጀርባ ሌላ ገና የሚወለድ ጉድ አለ። ካሁን በኋላ የሳውዲ ወጣቶች ወደ ኋላ አይመለሱም ሲል አንድ አስተያየት ሰጪ በማህበራዊ ሚዲያ አጋርቷል። ይሄ ንቅናቄ ወጣቶቹ እንዳሰቡት ፍሬ ያፈራ ይሆን ወይስ እንደነ ጀማል ካሾጌ ያሉ ጋዜጠኞችን እንደበላው በስርዓቱ ይደፈጠጥ ይሆን? ይሄ የኛ ጥያቄ ነው።